የአማራ ብሔርተኝነት በየፌስቡኩ በየሚዲያቸው ተወካዮቻቸው አክቲቪስቶቻቸው የሚያወሩት ነገር በጣም ጽዩፍ የሆነ ነገር ነው። መጀመሪያ በጉራ የተሞላ በሰው እኩልነት የማያምን ብሔርተኝነት ሁሉም አስቀያሚ ነገር ነው። ይሄ ደግሞ የበለጠ የሚሸት ብሔርተኝነት ሌላውን ንቆ ሌላውን አዋርዶ የሚነሳ ሌላውን ከሰውነት በታች አውርዶ የሚነሳ ትምክተኛ ነኝ ብሎ አምኖ የሚነሳ እፈጥራለሁ ፈጥር ያለው አድናለሁ አድኛለሁ የሚል አመፀኛ ብሔርተኝነት ይሄን የመጀመሪያ የሚያዋርደው ያን ጀግናውን የአማራን ህዝብ ነው። የገዛ ልጆቹ ተማርን የሚሉ ውጭ ሀገር ተኮልኩለው ያሉ ያን የሃይማኖት ህዝብ ያን የእምነት ህዝብ ያን ትጉህ ገበሬ የማይመጥኑ ተምረው ያልተማሩ አውቀው ያላወቁ ማየት የማይችሉ ትልቅ አይን ያላቸው መስማት የማይችሉ ትልቅ ጆሮ ያላቸው ለፈጠራ ወሬ የሚቸኩሉ እውነት ላይ ሳይሆን ውሸት ላይ የሚመሰረቱ ድንጋይ ላይ ሳይሆን አሸዋ ላይ የተከመሩ ማንንም ለመጠርጠር መብት ያላቸው እነሱ ግን መታመን መለኮታዊ መብታቸው እንደሆነ መጀመሪያውኑ ሲነሱ የሰው ልክነን ውሃ ልክነን ብለው የተነሱ መጀመሪያውኑ ሲነሱ የኢትዮጵያ ፈጣሪነን ብለው የተነሱ ሌላውን ሁሉ እንደ ፍጡር የሚያስቡ በተዛባ መነሻ የተነሱ ናቸው። የአማራ ብሔርተኝነት የሚያሳዝነው ያ ሳይመረጡ የተመረጡ ሳይወከሉ የተወከሉ ህዝቡን ወደ እሳት የሚገፉ ግን ሄደው የማይሰው ገዳይን የሚያጀግኑ አመፀኛን የሚያጀግኑ አንድነትን የሚሰብክ ለሀገር የሚሰብክ የሚጸየፉ እስከ ቅርብ ጊዜ ድረስ ግን ኢትዮጵያን የሚሉ ጭምብል ለባሾች ቀን ጠብቀው እውነተኛ ባህሪያቸውን የሚገልጡ ሌቦች ለኢትዮጵያ አደገኛው የአማራ ብሔርተኝነት ነው። እነሱ እናድናለን ይላሉ እንጂ ኢትዮጵያ የምትፈርሰው አሁን ነው የምትፈርሰው። የኦሮሞ ብሔርተኝነት ምናልባት ኢትዮጵያን ቢጎዳ በጂኦግራፊ ነበር የሚጎዳው ቢገነጠሉ እንኳን ያሉበት ቦታ ብዛታቸው ጂኦግራፊ አቀማመጣቸው ኢትዮጵያን የሚያፈርሰው ቢገነጠሉ ነበር። የኦሮሞ ብሔርተኝነት የአማራ ብሔርተኝነት ግን መገንጠል ብቻ አይደለም መጨፍለቅም የሚፈልግ ነው። መድኃኒቱ እኔ ነኝ ብሎ የሚነሳ አዋቂው እኔ ነኝ ብሎ የሚነሳ 4 ኪሎ ሌላ ሰው ከገባ የማይመቸው ኦሮሞ ከገባ የማይመቸው ደቡብ ከገባ የማይመቸው 4 ኪሎ ከሰማይ የተሰጠ የአማራ ርስት ነው ብሎ የሚያምን የተንቻፈፈ ሻውራራ ክርስቲያን ሆኖ ሙስሊም ሆኖ በዚህ የተጠለፈ ግቡም መነሻ ሐሳቡም የተሳሳተ ነው የአማራ ብሔርተኝነት ያው ለዛ ነው አሁን አማራው አማራው ወንድሞቻችን ማለት የተፈጠረውን አስነዋሪ ነገር አንድ ለሚያረጉበት ላይ የተዝረከረከ ይሆናል። ለዚህ የተበላሸ በመርህ የማይመራ ስለሆነ ነው እንቆችን እየበላ ያለው ገና ከጅምሩ የአማራ ብሔርተኝነት ገና ከጅምሩ አውራውን የሚበላ ነው። በጣም ለየት ያለ የአማራ ብሔርተኝነት ወንድሙ ላይ ያነሳሳ ነውረኛ ብሔርተኝነት ነው። ትግስት የሌለው ሰጥቶ መቀበል ሌላ ኢትዮጵያዊ ይቅር አብሮ አደጉን አብሮ የተዋጋውን አብሮ የመከረውን አብሮ የተፈተነውን የገዛ ወንድሙን ለመብላት ጊዜ ያልፈጀበት ብሔርተኛ ለራሴ እንደታርገው ማለት ነው። ዶክተር አምባቸውን የሚበላ ነው የአማራ ብሔርተኝነት። ዶክተር አምባቸውን የዋጠ ቤተሰብን የበተነ ነው የአማራ ብሔርተኝነት ገና በጨቅላነቱ። የብሔርተኝነቱ አፈኞች ደግሞ ይሄን ነው የሚፈልጉት። እስከ ቅርብ ጊዜ ድረስ እንደ ይሁዳ ኢትዮጵያዊ ከሚል ውስጥ ተቀላቅለው ነበር ማለት የእውነት ኢትዮጵያዊነት አይደለም። ትምክህተኝነት አያዋጣ፣ ስድብ አያዋጣ፣ ንቀት አያዋጣ። ማንም ከማንም አይበልጥም፣ ማንም ከማንም አያንስም። ይሄኛው አይነት አካሄድ ሀገር ያፈርሳል። እኔ ለዛ ነው የኢትዮጵያ ሌሎች ብሔርተኞችም ለሀገር ጠንቅ ነው። ሁሉም ብሔርተኝነት ለሀገር ጠንቅ ነው፣ መርዝ ነው። የአማራው ግን አሁን እንትን ያለ ያለው ብሔርተኝነት ራሱ ጠፍቶ እኛንም የሚያጠፋ ነው። እውነቴን ነው። ይሄ ነው የሚሰማኝ። ይሄ አጥፍቶ ጠፍነት ብሔርተኝነት ነው። ለየት ያለ ብሔርተኝነት ነው የአማራው ብሔርተኝነት። ያደገ ነው፣ ያለ እድሜው እየሮጠ ያለ ብሔርተኝነት ነው። ሙቀቱ የአማራ ብሔርተኝነት ግለቱ ገና ከጅምሩ ይፋጃል፣ የገዛ ልጆቹን ይበላል፣ ድንቅ ሰዎችን ይውጣል። ደም በመጠጣት የሚያድግ የአማራ ብሔርተኝነት ሌላን በመጥላት ነው። ሌላ ጠላቴ ብሎ ነው የተነሳው። ከዛ ራሴን ላዲን ነው የአማራ ብሔርተኝነት። ዛሬ ራሴን ላዲን ብሎ ሲናገር ከማን ሊያድን ነው ብለህ ስትጠብቅ ነገ ደግሞ ኢትዮጵያን ላዲን ይላል።
ጠዋት አማራነት ይላል ከሰዓት ደግሞ ለኢትዮጵያ መድኃኒት ነኝ ይላል የተወዛገበ የደፈረሰ ለምን እንደዛ እንደሆነ ታውቃላችሁ መሪው የምታወቅ አይደለም የአማራ ብሔርተኝነትን አቀናጅቶ የሚመራ የለም ሄዱ አክቲቪስቶቻቸው ጋር ሄዱ አንዱ በስነ ስርዓት ማውራት ከጀመረ ባንዳ ሌባ ነው አሸርጋጅ ነው የአማራ ብሔርተኝነት አቀንቃኞች ውስን ሰዎች እውነተኛ ማንነት የወጣው ኦሮሞ 4 ኪሎ ከገባ በኋላ ነው 4 ኪሎ ገብቶ ከገባ በኋላ 4 ኪሎ ያለ አማራ እንደማይሆን የሚያስቡ የደመደሙ 4 ኪሎን አማራ ካልያዘው 4 ኪሎን አማራ ካልመራው ኢትዮጵያ እንድትኖር እንደማይፈልጉ ነው ያረጋግጡት 27 ዓመት ለካ ወያኔ እየገረፋት ነው ዝም ያለችው ማለት ነው የአማራ ብሔርተኝነት ይሄ ለአማራ ህዝብ ውርደት ነው ይሄ ለኢትዮጵያ ህዝብ ውርደት ነው ሰሞኑን የአማራ ብሔርተኝነት ያመጣብን ጦስ አንገት አስደፍቶናል አሳፍሮናል አስለቅሶናል አሳጥቶናል ለብሔርተኞቹ ግን ደስታ ፈጥሮላቸዋል በቃ ይተበችባሉ እኔ አንዳንድ ሰዎች እንደው የአማራ ብሔርተኝነት በክህደት ተሞላ ክህደት ድምፅ ሰምቶ የሚክድ ገዳይ ሰምቶ የሚክድ ሰው በክህደት ከተነሳ በክህደት ነው የሚጠላ እውነትን ሳይ ሰው ከተነሳ አሸዋ ላይ ቆሞ ከተነሳ ሐቁን ሳይቀበል ከተነሳ ችግሩን ሳያውቅ ከተነሳ መፍትሄ ጋር አይደርስም እውር ነው ያሰው በደበሳ በጨበጣ ነው የሚሄደው ያገኘውን የሚገድል የፈሪ ጉልበታም እንደ አማራቢስ በረቱን የሚበጠብጥ ነው የአማራ ብሔርተኞች የሚያራምዱት ነገር ከዚህ መተንኮስ የነሱን መብላት በቀበልታ ነውጠኛ ጦረኛ ትንኪተኛ ነፍጠኛ ነኝ ወንድሜ ሁሉም ሁለት እጅ ያለው ነው ሁሉም ቤት ሳት ያለ ነው ሁሉም ቤት ወንድ ነው አንተ የምትለው ነገር ሁሉም ጋር አለ ረገብበል ጥሩ መስነ ልቦናው ጀግና ነኝ ብሎ ማሰብ ጥሩ ግን ረገብበል አያዋጣም የ21ኛው ክፍለ ዘመን ነው በመግደል በመገዳደል በማስፈራራት እኔ ነኝ የምንልክ ዘር ነኝ አያዋጣም ምንልክ መልአክ አይደለም ጎበዝ መሪ ነው ደካማ መሪ ነው ሰርቷል በድሏል እንደ ሰው አንተ ምንልክ ዘር ነኝ ካልክ ሌላው የአብይ ዘር ነኝ ሲል አትጥለው ተቀበል ምንልክም ከኢትዮጵያ ውስጥ የራስህ የምታደርግ ወራዳቱን በመናቅ አትነሳ በትዕቢት አትነሳ ለመውደቅ አትቸኩል ለዛ ነው በትዕቢት ተነስተህ የአማራ ብሔርተኛ ነው የአማራ ልጅ አይደለም ያልኳል የአማራን ዘረኛ ነው በትዕቢት ተነስተህ በሳምንት ስትዋረድ ነው የምናየው ስትበላ ደም ስትጠጣ አቤልም ወንድምህን ስትገድል ንጹህን ስትደፋ ታጋዩን ስትደፋ ምስኪኑን ስትገድል የገዛ ለራስ የማትሆን ለቤት የማትሆን ለታላቅ ወንድምህ ለታናሽ ወንድምህ የማትሆን ይሄን መጀመሪያ አውቀህ ተነሳ ከዚህ ተነስ ከራስ ጋር ታረቅ ከራስ ጋር ፍጠር ከአማራው ጋር ፍጠር መጀመሪያ ከራስ ጋር ፍጠር ኢትዮጵያን ማዳን ተው ባይሆን ኢትዮጵያን በማጥፋት ምሽን ላይ ተሰማራው የአማራ ብሔርተኝነት የኦሮሞ ብሔርተኝነት ከከፋው በላይ የአማራ ብሔርተኝነት ነው እየከፋ ያለው በጣም እየከፋ ያለው ደግሞ የሚጎዳው የብሔርተኝነት ነው የአማራ ብሔርተኝነት የተነሳበት ሰዓት አጉል ሰዓት የተነሳበት ምክንያት አጉል ምክንያት የሚመሩት ሰዎች አጉል ትዕቢተኞች ወጠጤዎች በእውነት ነው የምላችሁ ሌላ ሰው የማይመስላቸው ሌላ ብሔር የማይመስላቸው የሌላው ታሪክ የማይመስላቸው የሌላው ዕውቀት የማይመስላቸው ሌላውን ለመስማት ዝግጁነት የሌላቸው ሌላውን ለመቀበል አቅም የሌላቸው መናገር እንጂ ማዳመጥ የማይፈልጉ እብሪተኞች ናቸው የሚመሩት በስድብ የተካኑ በሴራ የተሞሉ ሌላውን ብሔር በመጥላት የምነሱ 4 ኪሎን ለሌላ ብሔር መስጠት የማይገባ ነው እንዶ ኢትዮጵያ የኪሳቸው ገንዘብ እንደሆነች የሚያስቡ ኢትዮጵያ የምትጣፍጠው እነሱ ስጠሯት ብቻ በቃ በአማራ እጅ የሌለው ነገር ሁሉ የተበላሸ አድርጎ የሚያስቡ ነውረኞች ናቸው የሚመሩት የሚፈልጉትን የድሮውን ኢትዮጵያ ነው አይሆንም ተቀበል ወንድምህን መጀመሪያ የገዛ ወንድምህን ለአማራ ነጻነት የምታገለውን አትግደል መጀመሪያ ራስን አትግደል አትነስ ለራስህ እንደው ለአማራ ከመድረስ በፊት ለራስህ ትብተኛው ግሩፕ ለራስህ አትነስ ራስን መግደል አቁም ራስን መቅረጥ አቁም ራስን ማድማት አቁም ስለ ኢትዮጵያ የምታወራበት ሞራል የለህም ውሸት ነው ሐሰት ነው ሴራ ነው ለማለት ሞራል የለህም ነገረ ስራ ሴራ ነው ነገረ ስራ ፈጠራ ነው ወረኛ ነህ ሴረኛ ነህ ተንኮለኛ ነህ አመለኛ ነህ በጥባጭ ነህ